ተቀየርክ። እሱ ደግሞ ትክክል ነህ። እኔ ላልገባህ እችላለሁ። ምክንያቱም አንተ የተሻለ ሌብል ላይ ነህ፣ እኔ ደግሞ ዝቅ ያለ ሌብል ላይ ነኝ። ስለዚህ ሌብሌን አውቃለሁ። ለምን ስልክ አነሳለሁ? ስልኬን ቀያየርኩ በቃ። የሰው ወሬ ራሱ በጣም ነው የሚያስጠላው። ካደሽ አይደል? ለዚህ ነው የተሻለ ህይወት ሲያገኝ። ጓደኞቼም ትክክል እኮ ናቸው። የተሻለ ህይወት ሲያገኝ ጥሎሽ ሄደ። በቃ አይደለም እኮ እንደሱ እኮ ያንን አይደለም። መስማት ራሱ ስላስጠላኝ ነው። ስልኬን ብዙ ነገር በፍቅር የሚዘጋው መሀል በሌላ እኮ ስልክ ስትደውል የምዘጋብህ፣ እናት ይቅርታም ብለህ እየሰማችኝ ነው። የምዘጋብህ ሌላ ነገር አስቤ አይደለም። በቃ አለቀ። እንደሱ እኮ አይደለም። በፍቅር ሶስተኛ ወገን መግባቱ በጣም ትልቅ ስህተት ነው። እኔ እኮ አሁን ይቅርታ አይ አልጠይቅና እነሱ እኮ ትክክል ቢያንስ ትክክል እንኳን እንደሆኑ አሳየኸኝ እኮ አንተ። እኔ ገባህ? እኮ ትክክል እንደሆኑ ሁሌም አይደለም። የሆነ ነገር ሲመጣ እኮ ማለት ነው ቢያንስ ለአንተ እከራከር ነበረ። አሁን ግን ትክክል እንደሆኑ አሳየኸኝ። 4 ወር ሙሉ እንትን ማለት እኮ አሁን ከእሷ ጋር ስትጣላ ነው እኔ ትዝ ያልኩህ። ሰላም ሰላም የኔ ውድ ተናፋቂ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። አዎ ባለፈው ቪዲዮ ላይ ምን እንደተፈጠረ ያውቃችኋል። ያንን ነገር ለማስተካከል ሁለተኛ እድል መሞከር ወደ እናንተ መጥቻለሁ ማለት ነው። እናንተም በሰጣችሁኝ ኮሜንት ዘግደውላችሁ ያበረታታችሁኝ አይዞህ ያላችሁኝ በዚህ አጋጣሚ አመሰግናለሁ። ያው ባለፈው በጣም ተናድጄ ነበር፣ አናዳኝ ነበረ። ያው ነገሩን በጣም ያናዳል፣ እንዳያችሁት ከሆነ በጣም ያናዳል። ቪዲዮም ደርሷት ይሆናል በእርግጠኝነት። ያንን ነገር መፈጠሩ እና ስልክ አለማንሳቷ ለሰው ያላት ንቀት ያሳይ ነበርና በዛ በሰዓቱ እኔ የተሰማኝ ነገር ቢኖር እሱ ነው። ለሰው ያላት ንቀት ምን ያህል እንደሆነ በጣም አናዳኝ ነበርና በዛን ጊዜ በጣም ተበሳጭቼ ነበር። ስሜቴንም መቆጣጠር አልቻልኩም ነበርና አሁን ደግሞ ረጋ ብዬ ሳስበው ያንን ነገር ወደኋላ ሳስበው ያው እንደዚህ መበሳጨት አልነበረብኝም። ነገሮችን ረጋ አድርጌ ማሰብ ነበረብኝ። ቢያንስ እንኳን ተረጋግቼ ለነገሮች መፍትሄ መፈለግ ነበረብኝ ብዬ አስባለሁ በሰዓቱ እና አሁን ተረጋግቻለሁ። ያው በሚገባው በእናንተ መጽናናት ያው እናንተም በሰጣችሁኝ ኮሜንት አይዞህ ባይነት ያው ዛሬም በድጋሚ ወደ እናንተ መጥቻለሁ ማለት ነው። ያው በስተመጨረሻ ዛሬ እስቲ እንሞክራለን ስልክ። እኔም የሆነ ፍንጭ አግኝቻለሁ ከቅርብ ጓደኛዋ፣ ለኔም ለሷም ቅርብ ጓደኛ ነበረንና እሱ ጋር ደውዬ አዲስ ስልክ እንዳላትና ይሄን ስልክ እንደማትጠቀምበትና አብዛኛውን ጊዜ ለስራ ያንን ስልክ እንደምትጠቀምበት እና አዲስ ስልክ ሰጥቶኛል። እናንተ ጋር ሆኜ ደውዬላት ያው እስቲ ነገሮችን ለማስተካከል እንሞክራለን። ያው የተፈጠረው ነገር ትንሽ አስቸጋሪ ቢሆንም ያው የኔም ጥፋት አለ ብዬ አስባለሁ። ምክንያቱም የተፈጠረው ጋፕ በኔ ምክንያት ይመስለኛል። ያው ምክንያቱም በሌላ ሰው ስልክ ማስነሳት አልነበረብኝም ስልክ። እሱ የኔ ትልቅ ጥፋት ነው። ያው ጥፋቴን አምኜ ዛሬ ይቅርታ ለመጠየቅና የነበረን ግንኙነት ለመመለስ እሞክራለሁ ማለት ነው። እስቲ ዛሬ ደግሞ ምን አይነት ምላሽ ትሰጠናለች የሚለውን ነገር አብረን እናያለን። ያው ስልክ ታነሳልኛለች ብዬ እገምታለሁ። ያው አንስታልኝ አሪፍ የሆነ እንትን ቆይታ ይኖረናል ብዬ አስባለሁ። እንግዲህ ይሄንን ግንኙነት ለመመለስ በጣም እፈልጋለሁ። ምክንያቱም ቤቲ የተለየች ልጅ ናት፣ ምርጥ ልጅ ናት። እኔም ትንሽ ቢሆን ጥፋት አድርጌባታለሁ። እንደዚህ በፍቅር መሀል ጋፕ መኖሩ ጥሩ አይደለም፣ ለእኔና ለእሷም ጥሩ አይመጣም። እንደዚህ አይነት ነገርም ማድረግም አልነበረብኝም። በእናንተ ፊት ያው ይቅርታ ጠይቃታለሁ። ካነሳችልኝ ማለት ነው። ስልክ አነሳችልኝ፣ ይቅርታ ጠይቂያት እና የሚፈጠረውን አብረን እናያለን ማለት ነው። እስኪ ስልክ እንደውልላትና አንድ ስልክ ሰጥቶኛል። እንግዲህ ደውዬም በባሌም በቦሌም ብዬ ስልክ ተቀብዬዋለሁ። እሷን የምናገኝበት አንድ መንገድ አግኝተናል። ያው ካልተሳካ ሌላ መንገድ እንሞክራለን ማለት ነው። እስቲ ዛሬም ስልክ እንደውልላትና የምትለንን እንሰማለን ማለት ነው። ሌትስ ጎ ወደ ስልኩ። ፈጣሪ ይርዳ በሉኝ። ያው እኔ ይሄ ግንኙነት እንዲመለስ በጣም እፈልጋለሁ የምር። ምክንያቱም ብዙ ላይፍን ያሳለፍኩበት የፍቅር ህይወቴ ነውና በጣም ቢመለስና ወደ ድሮ ማንነታችን ተመልሰን ኢቭን እንኳን ከኔ ጋር መጣ ብትወይ ራሱ ደስ ይለኛል። ይሄን በዚህ አጋጣሚ እንደውልላት ይሄኛውም ስልክ ይጠራል። ያው እንግዲህ ታነሳለች ብዬ እገምታለሁ። ተሮ ሄሎ ሄሎ፣ ሰላም ነው? ሰላም ነው?
እግዚአብሔር ይመስገን እንዴት ነሽ? አለሁ። ይሄን ድምፅ ጠፋኝ መቼም አትይኝም። የረሳሁት መሰለኝ። የምር? የእውነት ኧረ እባክሽ እውነት አልኩህ እኮ። ይሄንን ስልክ እንዴት ይሄን ድምፅ ትረሻለሽ? ይሄን መረዋ የሆነ ድምፅ። ያው አንዳንዴ በህይወት ውስጥ መረሳት ያሉባቸውን ነገሮች መርሳት ጥሩ ነው ብዬ ነው። ኧረ እባክሽ እውነት እኔ ደግሞ ታስታውሽኛለሽ ቢያንስ እንኳን ስልክ ቁጥሬ አትረሺውም ብዬ አስብ ነበረ። አሁን እኮ ስልክ ቁጥርን አልረሳሁትም። ዛሬ ምን ተገኝቶ ደወልክ? ኧረ እባክሽ ያው እንግዲህ እስከ ዛሬ ድረስ የተፈጠረውን ነገር ትንሽ ከባድ ቢሆንም ያው አይተሽዋል ብዬ አስባለሁ የሰራሁትን ለአንቺ ቪዲዮ። ኧረ እባክህ አሁን ነው እንዴ? ከ4 ወር በኋላ ነው እንዴ እንትን የምትል? ከ4 ወር በኋላ ምናምን እኮ አይደለም። ከ4 ወር በኋላ መደወሌ እኮ ጥፋት ነው። ያው ታውቂያለሽ የእኔን ስራ ጠዋት 2 ሰዓት ገብቼ ማታ እንደምወጣ ታውቂያለሽ። አዎ ከእሷ ጋርም አብረን እንደምትውልም አውቃለሁ። ኧረ የስራ ባልደረባዬ ናት። የምር የቀለድኩ አይደል? እግዚአብሔርን አንተ እኮ ትክክል ነህ። የተሻለውን መርጠህ መሄድ እኮ እውነትህን ነው። እኛም ቤታችሁ እናገኛለን። እናንተ እንዴታችሁ በቤታችሁ ስትሆኑ ነው የሚያምርባችሁ። እንደሱ እኮ አይደለም። ግን ቢሆንም ይሄን እኔ ከአንተ አልጠብቅም ጭራሽ። ማለት በዛ መልኩ ገምቼ አላውቅም። ማለት እኔ አልገባኝ። እንዴት ነበር የምትገምችኝ እኔን? አይ በቃ እኔ ጭራሽ ትከዳኛለህ ሌላ ነገር አስበህ ከእሷ ጋር እንደዚህ ላይፍ ትጀምራለህ ብዬ አላውቅም። አይደለም 4 ወር 3 ቀን ተኮራርፈን የማትቆይ ልጅ 4 ወር ብትቆይ የተሻለ ነገር ስላገኛል። እንደዛ እኮ አይደለም። አየም ደስታ ያስደስተኛል። አይ እንደዛ አይደለም። እኔ ታውቂያለሽ እኔ ስራ እንደዚህ አይነት ነገር ውስጥ ጠዋት ገብቼ ማታ እንደምወጣ ታውቂያለሽ። አንቺም ታውቂያለሽ። የኔ ስራ ሰዓት ላይ ደግሞ ስልክ ማንሳት እንደማልችል ታውቂያለሽ። ለዛ ነው ስልክን በሰው ያስነሳውልሽ። ኧረ እባክህና ሁሌ ትደውል ብቻ ነው እንደ የምታነሳው? አይደለም ታዲያ ምንድን ነው ችግር ውስጥ ንገሪኝ። ሌላ ሰው ማንሳቱ ፍትሄ የለም። በኋላ ስራ ስለሆነ ኋላ ይደውልሻል ማለቱ ምንድን ነው ጥፋቱ? ንገሪኝ። አንዴ እኮ ኖርማል ነው፣ ሁለቴም ኖርማል ነው። አራቴ ሲደጋገም ግን ይደብራል። እኔ እኮ በዛ ደረጃ ላይ ፍቅረኛ ነኝ ብዬ ነው አይደለም አስበው። አንተ እኔ ደውለህ ሰው ወንድ ልጅ በተደጋጋሚ ቢያንሳ ምን አይነት ስሜት ይሰማል? አንድ ሀገር እንኳን ብንሆን ማታ ብንቼ እጠይቀዋለሁ ብለህ ታስባለህ? ቢያንስ የተራራቀ ሀገር ላይ ነው ያለነው አይደል? ምን ታስባለች ብለህ እንኳን አታስብም? አይ እንደሱ እኮ አስቤ እኮ ከአንዴም ሁለት ሶስቴ እኮ ደወልኩልሽ እኮ ይቅርታ ጠየቅኩሽ። ግን አንቺ እንደዚህ አይነት ነገር ውስጥ አይደለሽም ያለሽ። እንኳን ለይቅርታ ራሱ ጊዜ ቦታ አልሰጠሽኝም። ታውቂያለሽ አይደል? ጊዜ አልሰጠው ቦታ አልሰጠው። በቃ ትክክል እኮ ነው። አንተ ጊዜ ትሻላለች። እውነትህን ነው። እንደሱ እኮ አይደለም። የተሻለ ነገር እኔ እኮ እንደዚህ እንደተሰማሽ ራሱ አላወቅኩም። የምር እውነቴን ነው። እግዚአብሔር እየቀለድኩ አይደለም። የተሻለ ህይወት ሲኖረው የራስን ህይወት መረጥክ። ኧረ እንደሱ አይደለም። ለአንተ ብዙ ዋጋ ከፍዬልሃለሁ። ከቤተሰቦች በላይ አስቀድሜያለሁ። ብዙ ነገር አድርጌልሃለሁ። ስለዚህ አንተ የተሻለ ነገር አግኝተህ ከሄድክ ደግሞ መብት ነው። ኧረ እንደሱ አይደለም። ደስታ ደስታዬ ነው ብያለሁ እኮ መጀመሪያ ላይ ንገሪው ብያታለሁ። ደስታው ደስታዬ ነው። እንደሱ እኮ አይደለም። የምሬን ነው። እግዚአብሔር እውነቴን ነው። እየቀለድኩ አይደለም። እኔም እኮ ስራ ላይ ስትሆኝ አንቺ ታውቂያለሽ ለስራ ምን አይነት ክብር እንደምሰጥ አንቺም እራስሽ ለይተሽ ታውቂያለሽ አይደለም? እና ስራ ላይ ሲሆን ደግሞ ስልክ ማንሳት ስለማይፈቀድልኝ ነው እንጂ ሌላ ነገር ወይም ደግሞ ለአንቺ መጥፎ ነገር አስቤ እኮ አይደለም። እንደዚህ አይነት ነገር አለ እንደሱ አይደለም። እሷ እኮ ተላላኪ ናት። ሞራል አንጀትም የለኝም። ተላላኪ ናት። የምሬን ነው። እውነት እግዚአብሔር እውነቴን ነው። እየቀለድኩ አብራ የምትሰራ ቢያንስ ባንከር አገኘ ብዬ እንኳን ደስ አለ ብዬ ነበር። እንደሱ እኮ አይደለም። እንደሱ አይደለም። ያው እኛ እንግዲህ ቢዳችን እየፈለግን ነው። እስኪ ፈልግልን። እሺ ጥፋቱ እኮ የኔ ነው አውቃለሁ እኮ ጥፋቱ የኔ እንደሆነ እኮ አውቃለሁ። የምሬን ነው። አሁን ይቅርታ ለመጠየቅ ባለፈው ራሱ በጣም አናደችኝ። ስልክ አለማንሳት አሁን ስልክ ብሎክ ከማድረግ እስከ መድረስ እኮ በጣም ያስጠላል። የምር እኔ እና አንቺ ግንኙነት ይሄ አይደለም የሚገባን ታውቂያለሽ። እኔ ግንኙነታችን ለመመለስ ብዙ ነገር እያረኩ ነው። ያው ደፍሬ ያው ካሜራ ፊት ደውዬ ያው ያንቺን ደህንነት እንኳን ለማጣራት ምን ላይ እንዳለሽ ራሱ እኮ አሁን አላውቅም። ስልክ ባታነሽ ኑሮ ማለት ነው። አሁን ይህን ስልክ ራሱ ያገኘሁት ከሌላ ሰው ነው። ይህን ስልክ እኮ ሌላ ሰው ሰጥቶኝ ህይወቴን ብዙ ነው ምስቅልቅሉ ነው ያወጣው። ለዛ ነው የቀየርኩት። ሁሉ ነገር ነው የቀየርኩት በአንተ ምክንያት። እንደሱ እኔ በ4 ወር ይሄን ያህል ምን ነገር ተለወጠ? ኧረ እባክህ ከዚህ በላይ እንዴት ትቀየራለህ? እኔ 5 ዓመት ሳውቅ ፍትሃዊ እንደዚህ አይነት ሰው ነው ብዬ አላውቅም። ከነ ለጓደኞቼም ለቤተሰቦቼም ለወንድሞቼም ለአንተ ሁሌም ተከራክሬ ነበር የምናገረው። ገባህ? አንተ ግን
የተሻለ ህይወትና የተሻለ ኑሮ ስታገኝ ተቀየርክ። እሱ ደግሞ ትክክል ነህ። እኔ ላልገባህ እችላለሁ። ምክንያቱም አንተ የተሻለ ሌብል ላይ ነህ፣ እኔ ደግሞ ዝቅ ያለ ሌብል ላይ ነኝ። ስለዚህ ሌብሌን አውቃለሁ። ለምን ስልክ አነሳለሁ? ስልኬን ቀያየርኩ በቃ። የሰው ወሬ ራሱ በጣም ነው የሚያስጠላው። ካደሽ አይደል? ለዚህ ነው የተሻለ ህይወት ሲያገኝ። ጓደኞቼም ትክክል እኮ ናቸው። የተሻለ ህይወት ሲያገኝ ጥሎሽ ሄደ። በቃ አይደለም እኮ እንደሱ እኮ ያንን አይደለም። መስማት ራሱ ስላስጠላኝ ነው። ስልኬን ብዙ ነገር በፍቅር የሚዘጉ መሀል በሌላ እኮ ስልክ ስትደውል የምዘጋብህ እናት እየሰማችኝ ነው። የምዘጋብህ ሌላ ነገር አስቤ አይደለም። በቃ አለቀ። እንደሱ እኮ አይደለም። በፍቅር ሶስተኛ ወገን መግባቱ በጣም ትልቅ ስህተት ነው። እኔ እኮ አሁን ይቅርታ አይ አልጠይቅሽና ናቸው እኮ ትክክል ቢያንስ ትክክል እንኳን እንደሆኑ አሳየኸኝ እኮ አንተ። እኔ እኮ ትክክል እንደሆኑ ሁሌም አይደለም የሆነ ነገር ሲመጣ እኮ ማለት ነው ቢያንስ ለአንተ እከራከር ነበረ። አሁን ግን ትክክል እንደሆኑ አሳየኸኝ። 4 ወር ሙሉ እንትን ማለት እኮ ለአሁን ከእሷ ጋር ስትጣላ ነው እኔ ትዝ ያልኩህ። ኧረ እንደሱ አይደለም። ኧረ በስመ አብ። ለማንኛውም አሁን እኔ በቃ ህይወቴን እንደ አዲስ ለመቀጠል እየኖርኩ ነው። ገባህ? ፈጣሪ ይመስገን ቢያንስ ያለው ሁሉ ነገር አልፌያለሁ። እንደሱ እኮ አይደለም እኮ አንተን አሁን የተሻለ እኮ ነገር ስለሰጠህ እኔ ፈጣሪን ለምን ሰጠኸው አልለውም። በቃ የተሻለ ነገር ይኖረህ። ፈጣሪ ብዙ ነገርን ያሳካል። እኔ በቃ እኔ ለሰው እንዳንተ መጥፎ አልመኝም። ገባህ? እኔ እኮ እንዳንቺ መጥፎ ተመኝቼ እኮ አይደለም። የምር እውነቴን ነው። እግዚአብሔር ለምን መጥፎ ተመኝተህ ነዋ። የስራ እንትን ሆነ ማታ መደወል እኮ ትችላለህ አይደል? በቃ ማታ ማታ እናውራ ማለት ትችላለህ። ታውቂያለሽ እንደማመሽ እኔም ታውቂያለሽ እኮ አይደል? እንዳንተ ስራዬን አጣብቤ ነው የምደውል እንጂ እኔም ስራ ፈታ አይደለሁም። እንደማመሽ ታውቂያለሽ ታውቂያለሽ እንደማመሽ ነግሬሻለሁ እንደማመሽ። አይ ለማንኛውም አሁን እኮ መጨቃጨቁም ማውራቱም አይጠበቅብንም። ኧረ ለመጨቃጨቅ አይደለም። እኔም ለመጨቃጨቅ አይደለም ካሜራ ደቀኝ ወደዚህ የመጣሁት እኮ ለመጨቃጨቅ እኮ አይደለም። አንተ የምሬን ነው እግዚአብሔርም ቢያንስ እንኳን ያለንን ግንኙነት ይቅርታ አድርገሽልኝ ማለት ልጅትም እኮ ደውላልኛለች። አልደወለችልኝ ማለት ደውላ ምንም አይነት ግንኙነት እንደሌላችሁ ከስራ ውጭ ባለትዳር እንደሆነች ምናምን ነግረኛለች። ግን አላመንኳት። በቃ ውስጥ ያልተቀበለው ከዛ በላይ ደግሞ ሰው ወሬ እንዲያወራብኝ አድርጋል። የተሻለ ነገር አገኘ ሄደ የሚባል አድርገኛል አይደል? እኔ ደግሞ አሁን ህይወት እንድትኖር ትቻለሁ። ጥፋቴ እኮ ነው። በቃ እሱ እኮ ጥፋቴ ነው። እሱ አንተ ጥፋቴ ቢያንስ ነው ማለት ነው። እሷ ሴት ነኝ አይደል? ሰው ሀገር ላይ ነኝ። ምን አይነት ላይ ታሳልፋለች? ምን አይነት ህይወት ቢኖር እንትን ቢላት ነው? ጥፋት እኮ ይሄን እንደሆነ ከጓደኛ ይልቅ እኮ ማለት ነው ሁሉ ነገር የኔ ቤተሰብም ኬዝ ሆነ ጓደኛም ኬዝ ሆነ ከአንተ ጋር ነው አይደል የማወራው። 5 ዓመት እኮ ለሴት ልጅ ቀላል አይደለም። ገባህ? ጥፋቱ እኮ እኔ ነው አውቃለሁ እኮ ጥፋቱ እኮ የኔ እንደሆነ አውቄ ነው የደወልኩልኝ። ወሬ ማስጨረስ ይልመድብህ። ሲቀጥል ደግሞ ማለት ነው 5 ዓመት ቀላል አይደለም። ከ4 ወር 4 ወሩን እንዴት ነው እንዳሳለፍኩት ማውቀው እኔ ነኝ አይደል? አዎ ይገባኛል። በቃ ከባድ ነው። ህይወቴን ለመበጥበጥ ነው። ምን ለማድረግ ነው አንተ እንትን እያደረግህ ያለው? እንደሱ እኮ አይደለም። ያለንን ግንኙነት ቢያንስ እንኳን አንተ ታውቃለህ አይደለም ምን እንዳሳለፍኩ ምን ላይ እንደነበርኩ ታውቃለህ? ቤተሰብ ሲደውልልኝ እኔም እኮ ተጨነቅኩኝ። በተደጋጋሚ ስልክ ደውዬልሻለሁ እኮ ስልክ ደወልኩልሽ። በተደጋጋሚ ስልክ ስለማይነሳ እኮ ነው። ስልክ እየተነሳልኝ ስላልሆነ እኮ ነው። አሁን ራሱ እና እንዴት አድርጌ ማወቅ እችላለሁ? እኔ እሺ እንዴት አድርጌ ማወቅ እችላለሁ? ንገሪኝ። ሰማኝ። የድሮውን ፍትሃዊ ነበር እኔ የምፈልገው። አንተ ደግሞ ኢቭን ገንዘብ ቀይሩሃል። ኧረ እኔ ገንዘብ ኧረ በስመ አብ ታውቂኛለሽ እኮ ታውቂኛለሽ። እኔ እና አንቺ የምንተዋወቅ እኮ እኔ እና አንቺ የምንተዋወቅ እኔ ባጃጅ እየሰራሁ ሳለ ነው። ኢቭን እንኳን ስራ ኑሮኝ ሳይሆን ስራ የሌለኝ ሰዓት ነው የምታውቂኝ አንቺ እኔን ማለት ነው። አልኩህ እኮ እኔም እንደዛ ነበር እኮ የምትመስለኝ። እና አሁን ምን ተገኘና ምን ተገኘና ሀሳብ ተቀየረ ነው እኮ። አሁንም እኮ ያን 5 ዓመት አይቆጨኝም። እኔ ካንተ ጋር ብዙ ነገር አሳልፌያለሁ። እሱን አስቤ እኮ ነው። እና ታዲያ እኔ እኮ ኑሮነንም ሁሉም ነገርም አይተነዋል። ገባህ? አሪፉ ነገሮችንም በአንተ እንዳልፍ አድርገውኛል። እሺ በቃ በጣም የጎዳኝ ያን ነገር ነው። ገባህ? ብዙ ነገሬን ከፍቶኝ አብረህ ከጎኔ ሆነሃል። ብዙ ነገሬንም ተከፍቼ አውርቼ መፍትሄ ሰጥተኸኛል። ብዙ ነገሮችን አሳልፈልኛል። ጓደኛም ሲከዳኝ ከጎኔ ነበር። ቤተሰብም ባልንትን ባላለኝ ሰዓት ጎኔ ነበርከው። ግን ዛሬ አንተ የተሻለ ኑሮ የተሻለ ነገር ሲኖርህ እንዲያውም እኔን ነው ሳፖርት ማድረግ የነበረብህ። ገባህ? የተሻለ ነገር እኔ አሁን ኢቭን ላይ ምን እንዳሰብኩ ታውቃለህ? በቃ እሱ የተሻለ ሌብል ላይ ነው፣ እኔ ታች ነኝ፣ ሌብላችን እኩል ሊሆን አይችልም ብዬ ራሴን ማሳመን ላይ ነኝ። አሁን ደግሞ ህይወቴን ልኖርበት በቃ። አይ እንደሱ እኮ አይደለም። በቃ ስልሽ ጥፋት እንዳጠፋው እኮ እኔም ተሰምቶኛል እኮ። ለዛም ነው ስልክ ተደጋጋሚ ደውዬልህ ይሄንን ግንኙነት ወደ ቀድሞ ግንኙነት እንዲመለስ የፈለኩት።
አይ አልተሰማም። ቢሰማ ኑሮማ በጊዜውና በእንትኑ ያንን ነገር ለመመለስ ትሞክር ነበር። ይኸው ይሄ በጊዜና በሰዓቱ እኮ ደውያለሁ። ስልክ አለማንሳት ያንቺ ጥፋት እኮ ነው። እሺ አሁን እሺ የኔ ጥፋት እንዳለ ሆኖ እኮ ስልክ አለማንሳት ራሱ ያንቺ ጥፋት ነው እኮ ታውቂያለሽ። ስልክ በቃ ያነሳችልኝ ሌብል ላይ ስላልነበረ እንደሆንክ እኮ ነው። ነው። የተሻለ ሌብላችን ሌብል ላይ አይገናኝም። አይደለም። የምር እውነቴን ነው። እኔ አንቺን የማውቁት እኮ እንደዚህ ስራ ኖሮኝ አይደለም ታውቂያለሽ። እኔና አንቺ እንደዛ ነበር የምንተዋወቅበት ማስበው። ስለዚህ ግን እኔ በህይወቴ ማለት ነው ይቅርታ አድርግልኝና ብዙ ሰው ተቀይሮብኝ አይቻቃለሁ። ግን ኧረ በስመ አብ ፍትሀዊ ከነ ይቀየርብኛል ብዬ አንድ ቀንም ዝም ብዬ የማላውቅም። በስምህ እንኳን ጠርቼ አላውቅም። ታውቃለህ። አሁን ላይ ነው በቃ በንዴት እንኳን ስምህን እንኳን በዚህ ልክ እየጠራ ያለው ረዳኸኝ። ደስታ ደስታዬ ነው። ያዝልቅላችሁ፣ ያደርጋችሁ ደግሞ ያብላና። እንደዛ አይደለም። የምር እውነቴን ነው። እግዚአብሔርን እያልኩሽ እየቀለድኩ አይደለም። እባክህ የምር ይሆናል እንግዲህ ያው ይቅርታ አድርገሽልኝ ወደ ድሮ ማንነታችን ብንቀየር ደስ ይለኛል። የምር እውነቴን ነው። ኧረ ጥሩ ቀልደኛ እኔም እኮ ሆነሃል። አንተ ያንን የተከፈውበትን 4 ወር ትመልስልኛለህ? አይደለም እና ታዲያ ያሳለፍናቸው ጊዜያቶችን በ4 ወር ቀየርሻቸው ማለት ነው? እስኪ ንገሪኝ። አንተ 4 ወር ምን አሳልፈህ ይሆናል ብለህ ጠይቀኸኛል? አይደለም እሱን ለመጠየቅ እኮ ስልክ ደውዬልሽ ነበር። ስልክ ደውዬልሽ እኮ ነበር። ያለው ብዙ ነገር አይቻለሁ። በጣም ብዙ ተሰቃይቻለሁ። ገባህ? አውቃለሁ እኮ። አሁን ደግሞ በቃ ልኖርበት። በቃ የራሴን ህይወት እየኖርኩ ነው። አንተም የተሻለችውን መርጠህ ሄዳላ፣ መብት ነው። በቃ አንተም ኑር፣ እኔም እየኖርኩ ነው። እንደሱ ነው በቃ መጨረሻሽ ካልሽ እሱ ነው። አዎ እና የተሻለን መቼም ለምን ወሰድሽው ምናምን ብዬ መጣላት አለብኝ? መጋጨት አለብኝ? ኢቭን ትክክል እኮ ነው። እኔም ሀገሩ ላይ ብሆን ባገኛት ምን እንደማረጋት እኔና መድኃኒዓለም ብቻ ነበር የምናውቀው። ግን ብዙ የቦታ ርቀትም ስላለን ነው በቃ ራሴን መቆጣጠር እንድችል ያደረገኝ። ራሴንም ተቆጣጠር አይደለም ራሴን ሊጎዳው ማንንም አልጎዳው፣ ማንም አልተጎዳም። ያቱም ህይወትን እየኖርክ ነው። ለዛ ነው ያልተጎዳኸው። ብትጎዳ ኑሮ አንተ አይደለም እዚህ እኮ አይደለም ግቢ ሆነ እንኳን ስልክ ሳላነሳ ሲቀር እንዴት ነበር የምትሆነው? በጎረቤትም ስልክ ይሁን በጓደኞችም በቃ ጨቅጭቀህ ምናምን አይደል ነበር የምታስነሳኝ አይደል? አሁን ግን ፍላጎቱ እንደሌለህ ያወቅኩት አብረው ለሚኖሩ ጓደኞች እንኳን ደውለህ እንደዚህ አድርጉልኝ እስኪ እንደዚህ አዋራት እንኳን ማለት አልቻልክም። ጓደኞች ስልክ ስለማታውቁ ነው። ደውላለች አለች እኮ እሷ እኮ ደውላለች ስልክ ታውቂያለሽ አይደለ? እና እኔ ብትደውልልኝ እሷ መደወል ምን ያደርግልኛል? እና ታዲያ ደውላ እኮ ምንም በማላችን ምንም ነገር እንዳልተፈጠረና ምንም ነገር እንዳለ ታውቂያለሽ። እሷ ምን ተላላኪ እንደሆነ ቢሆን የእሷን ባሏን አግኝቼ እንዲሁም ብነግረው ሁሉ ደስ ነው የሚለኝ። ኧረ እንደሱ አይደለም። አንቺ በቃ ስራ ላይ የሚፈጠር ነገር እኮ ነው። በቃ ይሄ እኮ እንደሚከብደው ባሳየው ደስ ነው የሚለኝ። ይሄ እኮ ስራ ላይ የሚፈጠር ነገር ነው ታውቂያለሽ። በቃ እንደዚህ አይነት አጋጣሚ እኮ ስራ ላይ የሚፈጠር ነገር ነው። በዚህ ምክንያት ነው እኔም እኮ ጥፋቴ አይደለም እያልኩሽ አይደለም። ጥፋቴ ነው፣ አጥፍቻለሁ። ያጠፋ ሰው ደግሞ ይቅርታ ይጠይቃል አይደለ? ይቅርታ ስጠይቅ ደግሞ አንቺ በመልሱ እኔ የጠበቅኩት እንደዚህ አይደለም ታውቂያለሽ። ይቅርታ በተደጋጋሚ እኮ ልጠይቅሽ እኮ እደውልልሻለሁ፣ ግን ስልክ እያነሳሽልኝ አይደለም። ልክ ነሽ እኮ ጥፋተኛ ነኝ። ጥፋተኛ አይደለም እኮ ጎኔ ላይ ነበርክ እንዴ? እኔ ስታመም ጥጌ ላይ ነበር ሊሆን ይችላል እኮ። አሁን እኮ በዛ ሰዓት ብዙ ነገሮችን ተከፍቼ ሳሳልፍ ጎኔ ላይ ነበርክ። ልክ ነሽ እኮ ነበርክ ማለት የራሱን ላይፍ እየኖረ ነው አይደለ የነበረው። ስለዚህ እኔም የራሴን ላይፍ አሁን እየኖርኩ ነው። ገባሽ? አንተ ያን ህመም የገባ ከ4 ወር በኋላ ሊሆን ይችላል። እና እሺ አሁን ምንድን ነው የምትይኝ? አሁን እሺ እኮ ይቅርታ አልጠይቁሽም። ብዙ ነገር አሳልፌያለሁ፣ ብዙ ተሰቃይቻለሁ። ለእኔ 4 አመት ነው የሆነብኝ። ገባህ? ያን 5 አመት ያሳለፍኩት ላይፍ ራሱ እንደዚህ ተንክኖኛ አያውቅም። የ4 ወር ግን ለእኔ እንዴት ሆኖ እንዳለፈ እኔ ነው የማውቀው። ኧረ የምር እግዚአብሔር እውነቴን ነው። እናት እኔ እኮ እንደሱ አይደለም እንደዚህ አስቤ አይደለም እኮ ታውቂያለሽ። ስራም ቦታ ስለማንደዋወል ነው ማለት መሸወድ ራሱ ሰልችቶኛል። ገባህ? እኔ እንዲያውም ቪዲዮን ካዩ በኋላ በቃ እነግራቸዋለሁ ብዬ እየጠበቅኩ ነው ነበር። ስላልጠየቁኝም ስላልደወሉልኝ ነው ዝም ያልኩት። እንደሱ እኮ አይደለም ታውቂያለሽ። እኔ እኮ አይደለም በቃ አሁን ንገረኝ። እኔ በቃ አሁን ስልሽ እናት ጥፋቴው እንዳለ ሆኖ ወደ ኋላ መመለሱን ትተን ያሳለፍናቸው ጊዜያቶች ይበልጣሉ ብዬ አስባለሁ። እነዚህ መሀል ላይ የተፈጠሩብንን ክፍተቶች ሳይሆን ማሰብ ያለብን ወደ ኋላ ተመልሰን ያሳለፍናቸው ጥሩ ጊዜያቶች አሉና እነሱን በማሰብ ነው እንጂ እኔ እኮ ጥፋት አላጠፋሁም አንቺ ጥፋተኛ ነሽ እያልኩሽ እኮ አይደለም። በቃ አለቀ። በሁለታችንም የሆነ ነገር መሀል ተፈጠረ፣ የሆነ ችግር ተፈጠረ። ያንን ችግር ደግሞ
የግድ ሶስተኛ ወገን ገብቶ መፍታት አለበት ብዬ አላስብም። በቃ በእኔና ባንቺ መካከል ማንም እንዲገባ አልፈልግም። ስለዚህ ነገርኩህ እኔና እኮ አንቺ እኔ ነው ካንተ ውጭ ተግባብተን ማንንም እሺ አዳምጪኝ። እንደማላምን እኔ እኮ ታውቃለህ። ስታወሪ አንቺን እኮ ዝም ብዬ እኮ ነው ያዳመጥኩሽ። አንቺ ስታወሪ እኔ መቼ አወራሁ? አላወራሁም እኮ እኔ። በቃ ዝም ብዬ ነው ያዳመጥኩሽ እ ስለዚህ ቢያንስ እንኳን ወደ ድሮ ማንነታችን ብንቀየር ይቅርታ አድርገሽልኝ ደስ ይለኛል። ምን ትይኛለሽ? እሺ ምንም ነገር ይሄን ሁላ አንዛዛዎች እኔም እንደዚህ ይፈጠራል ብዬ አልገመትኩም ነበረ። ያው ጆሮ ላይ ዘጋችሁ። ሁለተኛ እንደውላትና ያው የምትለንን ሰማል። እኔ እንደዚህ አይነት ግጭት ውስጥና ውስብስብ ውስጥ እንገባለን ብዬ አልገመትኩም። ግን ስላገኘኋት ደስ ብሎኛል። ያው ጤንነቷን ራሱ ማረጋገጥ አንድ ነገር ነው። እስኪ ሁለተኛ ድጋሜ እንደውላትና ምን እንደምትለን እንሰማለን ማለት ነው። ሄሎ ሄሎ ወይ ዘጋሽብኝ እኮ ጆሮዬ ላይ ስልኩን። አይ ስራ ቦታ ስለሆንኩ እኮ ነው። ስራ ቦታ ሊሆን ይችላል። ታዲያ ትንሽ ቆይቼ ልደውል። ስራ ቦታ ላይ ነኝ ነው እኮ አለቃዬ ስለመጣ ነው። ስልክ ማውራት አይፈቀድም አይደል? ባንተም በእኛም ስልክ ማውራት አይፈቀድም። ለዛ ነው። እሺ አይ ብድር መሆኑ ነው። አረ ብድር መሆን አይደለም፣ የማርያምን አይፈቀድልንም ስራ ቦታ። ለዛ ነው። እሺ አሁን ምን ትይኛለሽ? እሺ በቃ ላስብበትና እደውልልሃለሁ። የምር በጣም እኔ እኮ ጸጽቶኝ ነው የደወልኩልሽ። የምር እውነቴን ነው። ይቅርታ በቃ አይ እንደዚህ ወደ ኋላ መመለስ አልፈልግም። ታውቂኛለሽ፣ ነገርም እኔ ማካረር አልወድም። ያለውን ነገር እንደዚህ ራሱ ይወሳሰባል ብዬ አልገመትኩም ነበር። የምሬን ነው። ያንንማ መጀመሪያ ከማጥፋት በፊት ማሰብ የነበረብህ። በቃሽ እንትን በይኝ። አሁን ላስብበትና እደውልልሃለሁ። አሁን ስራ ቦታ ስለሆንኩ ሲጀምር ለማውራትም አይመቸኝም። በቃሽ። ያው ፋሚሊ እንደምታየው እንዳያችሁት ነው። ደውዬላት እንግዲህ የሆነ ተስፋ የሚሰጥ ቃል ሰጣኛለች። ያው ስራ ላይ ነኝ፣ ሌላ ቀን እደውልልሃለሁ ላስብበት ምናምን የሚል ተስፋ ሰጣኛለች። እንግዲህ እስኪ በቀጣይ እኔም መደወሌን አላቆምም። ቪዲዮውን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ያው ቀጣይ ደግሞ ደውልልላት። ያው አሪፍ ምላሽና ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። ወዳችኋለሁ።